ምርጫው A+ ሰጣለው ተብለ ገብተህ እንደምትፈተነው ፈተና ያለ ነበር አስበዋል ውጤትን ያወቅ ወደ ፈተና ስትገባ የጥያቄ ወረቀቱን ራሱ አልፈልግም ነው ካለ ጥያቄው ነው መልሱን የምትሰራው ጥያቄው ራሱ ቢቀርብልህ ሊሆን የሚችለው ኢትዮጵያ በየት አቅጣጫ ትገኛለች የሚል ይሆንና ሀ በምስራቅ አፍሪካ ለ ሀ መልስ ነው ሐመሩሃ ሐና ለመልስ ናቸው ምረጥ ስትባል አትሰማም እንዴ በቃ ይሄንን ምረጥ እኔ ምለው ግን አልዘገየም ውጤቱ አንዳንድ ምርጫውን ዳሽሙላ ለማድረግ የሚተጉ አካላት የምርጫ ውጤቱ ዘገየ አይደለም የሚባለው ቀደመ ነው ብለው እንዲህ አይነት አስተያየት ግን ደግ አይመስለኝም ያው እኛ ከየትኛው አፍሪካ ሀገር እናንሳለን የሆነች ቀልድ አለች እኮ ጋዜጠኛው የምርጫ አስፈጻሚውን ሄድና እንዴት ነው ውጤቱ ይለዋል ምርጫ አስፈጻሚውም እንግዲህ ፕሬዝዳንቱ ከ105% በማምጣት አሸንፈዋል ይለዋል እንዴት ሊሆን ይችላል አይቀላል ነው አስረዳሃለሁ እንግዲህ ያካባቢው ሰው ፕሬዝዳንቱን በጣም ስለሚወዳቸው 100% መርጧቸዋል 105% የሆነው ግን አንዳንድ ፍየሎችን ምርጫው ላይ አሳትፎ ነበር እነሱም ፕሬዝዳንቱን ስለመረጡ ነው እንዳለው ማለት ነው ሰባተኛው ሀገራዊ ምርጫ ልክ እንደ ስድስተኛው በሰላም ተጠናቀቀ 8ኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል ምርጫውን አስመልክቶ አንዳንድ ግለሰቦችን ዘናዜና አነጋግሯቸዋል እንደሚከተለው ይቀርባል አቤት ምርጫ አይደል ምርጫማ እንደዚህ ነው መረጥኩ እኮ እኔ አሁን ሞቼ ነበር ይሄው እንደምታይ ነው ተገንጂ አብቅቶ ትዝ ሲለኝ ለካ ምርጫው ነበር ድንግጥ ብዬ ነው ነፍስ የዘራሁት እንዴ ሳልመርጥም አልሞትም እየሮጥኩ ነው የሄድኩት ወደ ምርጫ ቦርድ ምርጫ ጣቢያ እየሮጥኩኝ እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች እንደው ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ ምንድነው ሊሞቱ ነው እንዴ አሉኝ አሁን ሞት ነው ግን አሁን አልሞትም መርጬ ነው ሞት አልኩኝ ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት እውነቴን ነው ማለት ልሞትልህ እንዴ ይኸውልህ የኔን ድንኳን የተጠቀመው ምርጫ ቦርድ በቃ ከዚህ በላይ ምን ልበልህ እንግዲህ ምን ልበል ከዚህ በላይ ምን ደስ የሚል ነገር አለ እንዴ ለኔ እንባሊ ሰጥ የመጣው ነው ድምጽ የሰጠው በቃ እንዴ ኮሮጆን እኮ ገልብጣ እንዴ በትደፋው እኮ ወረቀት ትንሽ ነው የምታገኘው አብዛኛው እንባ ነው ከዚህ በላይ ምን ደስ የሚል ነገር አለ ከዚህ በላይ አለ እንዴ ሌላ ነገር እንዴ እኔ በጣም ነው ደስ ያለኝ በጣም እውነቴን ነው ማለት ይኸው ያለፈው አምፖል ነው አምፖል መርጫለሁ ያው መብራት ነው አሁንም ያው ስንዴ ነው የመረጥኩት ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው ከዚህ ምን ትማራላችሁ መሰላችሁ የሰው ልጅ ሁሉ ጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው በተያዘ እጅ የሌለው ግለሰብ ምርጫውን በጥርሱ እንደመረጠ ተሰምቷል ድምጽ በጥርስ የሰጠው ወጣት አድናቆት ያገኘ ሲሆን እሱ ካርዱን ሲነክስ ፓርቲው ደግሞ ህዝቡን እንደሚነክስ ትልቅ ማሳያ ነው